እንኳን ደህና መጣን ሁላችንም እያልኩ የእርሶን ኢቪ ቻርጀር እንዴት እንደሚሰራ እንደሚንከባከቡ እና መላ መፈለግ እንደሚችሉ ማወቅ ጊዜን ገንዘብን ለመቆጠብ እና ራስ ምታትን ለማስወገድ ቁልፍ ነው። ሁሉም ነገር የኤሌክትሪክ ተሽከርካሪው መሙላቱን እና በፈለጉት ጊዜ ዝግጁ መሆኑን ማረጋገጥ ነው። ከቀላል የአሰራር ምክሮች እስከ የላቀ የመላ መፈለጊያ ዘዴዎች ድረስ ሁሉም ነገር ሸፍነንልዎታል። በዚህ ክፍለ ጊዜ መጨረሻ ላይ የሚታዩ ማንኛውንም የባትሪ መሙሊያ ችግር ለመፍታት በራስ መተማመን ይሰማዎታል። ይህ ክፍለ ጊዜ ጠቃሚ ሆኖ ካገኙት እባክዎን ቻናላችንን ሰብስክራይብ ማድረግ እና ቪዲዮውን ላይክ በማድረግ ያስቡበትና ከዚህ መረጃ ሊጠቀሙ ለሚችሉ ጓደኞችዎ ማካፈልዎን ሳይርሱ። ጥያቄዎችዎን ወይም ሐሳቦችዎን ከታች ባሉት አስተያየቶች ውስጥ ያስቀምጡ፣ ከእርስዎ መስማት እንፈልጋለን። ከዚህ በታች በኤሌክትሪክ ቻርጀርስ ውስጥ ያሉ የተለመዱ ስህተቶች እና እንዴት እነሱን ማስተካከል እንደሚቻል የተጠቀሱ ዝርዝር ሐሳቦችን በዚህ ፕሮግራም ላይ ያቀርባሉ። ይህ ፕሮግራም የተነደፈው በመሰረታዊ ቴክኒካል ዕውቀት ለኤሌክትሪክ ተሽከርካሪ ኢቪ ባለቤቶችና ሌሎች ላይ ያነጣጠረ አቀራረብ ነው። ከኤች ቻርጀሮች ጋር የሚያጋጥሙትን በጣም ተደጋጋሚ ጉዳዮችን ይሸፍናል፣ ደረጃ በደረጃ መፍትሄዎችን ያቀርባል እና የደህንነት እና የመከላከያ እርምጃዎችን ያቀርባል። መረጃ ሰጪ ተደራሽ ይሆናል። ይህም የተለመዱ የባትሪ መሙያ ችግሮችን በልበ ሙሉነት እንዲፈቱ ወይም እንዲገነዘቡ ዕውቀትና ክህሎት ይሰጥዎታል። የዛሬው ርዕሳችን በኤሌክትሪክ ቻርጀርስ ውስጥ ያሉ የተለመዱ ስህተቶች እና እንዴት እንደሚስተካከሉ የሚል ይሆናል። እንደምን ቆያችሁ ሁላችሁም? የተሳሳተ ወይም የተበላሹ የኢቪ መኪና ቻርጀሮች የዕለት ዕቅዶችዎን ከማዘግየት በተጨማሪ የደህንነት ስጋቶችንም እንደሚያመጣ ያውቃሉ? ዛሬ የተለመዱ ስህተቶችን በኢቪ ቻርጀሮች እና በይበልጥ እንዴት ማስተካከል እንደሚችሉ እንመለከታለን። በቤት ውስጥም ሆነ በጉዞ ላይ እያሉ እነዚህን ጉዳዮች መረዳት የእርስዎን ኢቪ ቻርጅ እና ቀልጣፋ መሆኑን ያረጋግጣል። የተለመዱ ስህተቶች ፌያወርስ እና መፍትሄዎች። የኢቪ ባለቤቶች ብዙ ጊዜ የሚያጋጥሟቸውን 7 የተለመዱ ስህተቶችን ፌያወርስ እንመለከታለን። ለእያንዳንዳቸው ለምን እንደሚከሰት እገልጻለሁ እና በቤት ውስጥ ሊሞክሩት የሚችሉትን ቀላል መፍትሄዎች ይጠቁማለሁ። ስህተት 1 ፌያወርስ 1 ባትሪ መሙያ አልበራም ካለ ቻርጀር ኖት ፓወሪንግ ኦን። ይህም በብዛት የሚያጋጥም ችግር ነው። የእርስዎን መኪና ኢቪ ለመሙላት ዝግጁ ነዎት፣ ነገር ግን ቻርጅ መሙያው አይበራም። ምክንያቶች: ኃይል አቅርቦት ችግር፣ የብሬከር መጥፋት ወይም መመለስ፣ የኤሌክትሪክ ገመድ ችግር ወይም የቻርጅ መሙያ ችግር ምክንያት ሊሆን ይችላል። መፍትሄዎች: የኃይል ምንጭን መኖርን ያረጋግጡ። መውጫው ፖወግ እየሰራ መሆኑን ለማረጋገጥ ሌላ ሶኬት ላይ ይሰኩ። የኤሌክትሪክ ብሬከር ይፈትሹ እና አስፈላጊ ከሆነ እንደገና ያብሩ። በኃይል መሙያው ወይም በኬብሎች ላይ የሚታይ ጉዳት ይፈልጉ። ካገኙ ባለሙያን ያስተካክሉ። የመከላከያ ምክር ፕሪቬንሽን ቲፕ: የኃይል ማሰራጫዎችዎን እና ብሬከሮችን አስተማማኝ መሆናቸውን ለማረጋገጥ ደህንነታቸውን በመደበኛነት ይሞክሩ ወይም ይከታተሉ። ስህተት 2 ቻርጅ መሙያው ተሽከርካሪውን አለማወቅ ቻርጀር ኖት ፋይካግኒዚንግ ቴጌሄኮይ። መፍትሄዎች: ጤንነት የተሽከርካሪውን ሶፍትዌር ከኃይል መሙያው ጋር ተናባቢ መሆኑን ያረጋግጡ። ሁሉም ባትሪ መሙያዎች ከእያንዳንዱ የኢቪ ሞዴል ጋር አይሰሩም። የኃይል መሙያ ገመዱን ለጉዳት ወይም ጤንነት ይፈትሽ። ከተሰበረ ወይም ከተቃጠለ ይተኩት። በኃይል መሙያው ወይም በተሽከርካሪው ላይ የሶፍትዌር ማሻሻያዎችን አፕዴት መደረጉን ያረጋግጡ፣ ምክንያቱም ችግሮችን ሊፈታ ይችላል። የመከላከያ ምክር: ደረጃውን የጠበቁ ገመዶችን ይጠቀሙ እና የእርስዎን ኢቪ እና ቻርጅ መሙያ ሶፍትዌር ወቅታዊ አፕዴት ያድርጉት። ስህተት 3 ፌያወርስ 3 ቀርፋፋ የኃይል መሙሊያ ስዋው ካርዲንግ። የእርስዎ ኢቪ ኃይል ለመሙላት ከወትሮ የበለጠ ጊዜ የሚወስድ ከሆነ ምናልባት ትክክል ባልሆኑ ቻርጀር ቅንብሮች ሴቲንግስ ሊሆን ይችላል። የተበላሸ ባትሪ ወይም ያረጀ ወይም በከፍተኛ ሙቀት ምክንያት ሊሆን ይችላል። መፍትሄዎች: የኃይል መሙሊያውን የኃይል ቅንብሮችን ሴቲንግስ ትክክለኛነቱን ያረጋግጡ። ካልሆነ ወጪውን ኃይል አውትፑት ያስተካክሉ። የኢቪ ባትሪ ማቀዝቀዣ ክፍሎች ጤናማ አሰራር ይቆጣጠሩ። ያረጁ ባትሪዎች በጊዜ ሂደት ባትሪ መሙላትን ሊያዘገዩ ይችላሉ። በኃይል መሙሊያውና በተሽከርካሪው ዙሪያ ትክክለኛውን አየር ማቀዝቀዣ ክፍሎች ጤናማ አሰራርን ያረጋግጡ። ሙቀት የኃይል መሙላትን ውጤታማነት ሊቀንስ ይችላል፣ ስለዚህ ሙቀትን ያስወግዱ። የመከላከያ ጠቃሚ ምክር: በቀዝቃዛና ጥላ በተሸፈነ ቦታ ላይ ኃይል ይሙሉ እና የባትሪውን ሁኔታ ይከታተሉ። ስህተት 4 ፌያወርስ 4
የስህተት ኮዶች ወይም የማስጠንቀቂያ መብራቶች ኤረር ኮንስ ኦር ዋርኒንግ ዋይልድስ። እነዚያ የስህተት ኮዶች ወይም ብልጭ ድርግም የሚሉ መብራቶች በድንገት ሊመጡ ይችላሉ፣ ነገር ግን ስህተት ፋይልድ መኖር ማሳያ ፍንጭ ናቸው። መፍትሄዎች: የኃይል መሙሊያውን አጠቃቀም መመሪያ ያንብቡ። ብዙውን ጊዜ የስህተት ኮዶችን እና ትርጉማቸውን ይዘረዝራል። ጉዳዩ ከቀጠለ የአምራቹን የድጋፍ ቡድን ያግኙ፣ ያማክሩ። የመፍትሄ ምክር ሊሰጡ ይችላሉ። የመከላከያ ምክር: የኃይል መሙሊያውን አጠቃቀም መመሪያ በእጅዎ ያዙ እና አንበው ከተለመዱ ኮዶች ጋር ይተዋወቁ። ስህተት 5 ፋይልድ 5 በኃይል መሙያው ወይም በኬብሎች ላይ አካላዊ ጉዳት መድረስ። ቻርጀሮች እና ኬብሎች በአደጋ ወይም በአግባቡ ባለመያዝ ሊበላሹ ይችላሉ። የተሰበረ ቻርጅ መሙያ ምቹ ብቻ አይደለም፣ አደገኛ ሊሆን ይችላል። መፍትሄዎች: ቻርጅ መሙያውን እና ኬብሎችን የመቆራረጥ፣ የመቅለጥ ወይም የታጠፈ አለመኖሩን በመደበኛነት ይፈትሹ። የተበላሹ ክፍሎችን ወዲያውኑ ይተኩ። እነሱን ራስዎ ለመጠቀም ወይም ለመጠቅለል አይሞክሩ። በተለይም የቻርጀር ገመዶችን ከተጠቀሙ በኋላ በጥንቃቄ ጠቅልለው ይያዙ። የመከላከያ ምክር: ቻርጅ መሙያውን በደረቅና ቀዝቃዛ ቦታ ያስቀምጡ እና ጎጂ አያያዝን ያስወግዱ። ስህተት 6 ፋይልድ 6 ከመጠን በላይ ማሞቅ አብርሃዴን። የቻርጀሮች ከፍተኛ ሙቀት የሚመጡት ከተዘጋ የአየር ማናፈሻ ወይም ከአቅም በላይ ኃይል መጫን ሊሆኑ ይችላሉ። መፍትሄዎች: በኃይል መሙያው ዙሪያ ትክክለኛውን አየር ማናፈሻን ኬንትዌሽን ያረጋግጡ። ክፍትና ክፍት አየር ውስጥ ያስቀምጡት። ተጨማሪ ኃይል ተጠቃሚ መሳሪያዎችን ባለማገናኘት ከመጠን በላይ ኃይል መጫንን ያስወግዱ። ከተቻለ በቀዝቃዛ ጊዜ መኪናውን ይሙሉ። የመከላከያ ጠቃሚ ምክር: ቻርጅ መሙያውን በደንብ አየር በሚገኝበት ቦታ ያዘጋጁ እና ከፍተኛ ሙቀትን ያስወግዱ። ስህተት 7 ፋይልድ 7 የግንኙነት ጉዳዮች ለስማርት ባትሪ መሙያዎች ኮኔክቲቪቲ ኢሹስ ፎር ስማርት ቻርጀርስ። ስማርት ቻርጀሮች ግንኙነታቸው እስኪያጡ ድረስ ድንቅ ናቸው። ይሄ በአውታረ መረብ ችግሮች፣ ኔትወርክ፣ በሶፍትዌር ስህተቶች ወይም በተሳሳቱ ቅንብሮች ሴቲንግስ ሊከሰት ይችላል። መፍትሄዎች: የእርስዎን ዋይፋይ ወይም የአውታረ መረብ ግንኙነት ይፈትሹ። ባትሪ መሙያው በክልል ውስጥ ኤንፋይንድ መሆኑን እና ምልክቱ ሳይናወጥ ጠንካራ መሆኑን ያረጋግጡ። ባትሪ መሙያውን እንደገና ያስጀምሩ ወይም ሶፍትዌሩን ያዘምኑ። ከፕዴት ያድርጉ። ዳግም ማስጀመር ወይም ማዘመን ብዙ ጊዜ ሊያስተካክለው ይችላል። የእርስዎን መተግበሪያ ወይም የኃይል መሙያ ቅንብሮችን ሴቲንግስ ያረጋግጡ። አወቃቀሩን ሁለቴ ያረጋግጡ። የመከላከያ ጠቃሚ ምክር: የተረጋጋ አውታረ መረብን ጠብቅ እና ሶፍትዌሩን ማዘመን አፕዴት ያድርጉ። የመከላከያ እርምጃዎች: ችግሮችን ማስተካከል በጣም ጥሩ ነው፣ ነገር ግን እነሱን መከላከል ደግሞ የተሻለ ነው። ቻርጅ መሙያው ልክ እንደ የእርስዎ ኢቪ መኪና እንክብካቤ ይፈልጋል። እንዴት ያለ ችግር እንዲሰራ ማድረግ እንደሚችሉ እንሆ። ቻርጅ መሙያውን እና ኬብሎችን በየጊዜው ይፈትሹ። በጥንቃቄ ያዙት። ኬብሎችን አይጠምዝዙት ወይም አይጣሉት። ብልሽቶችን ለማስወገድ እና አፈጻጸምን ለማሳደግ የባትሪ መሙያውን ሶፍትዌር ያዘምኑ፣ አፕዴት ያድርጉ። በአምራቹ የተመከሩ ገመዶችን እና መለዋወጫዎችን ብቻ ይጠቀሙ። ከእነዚህ ቀላል እርምጃዎች ብልሽቶች ከመጀመራቸው በፊት ብዙ ጉዳዮችን ሊያቆሙ ይችላሉ። እናጠቃለው። ዛሬ 7 የተለመዱ የኢቪ ቻርጅ ፎልቶችን ከኃይል ብልሽቶች እስከ የግንኙነት ጉድለቶች እና እንዴት ማስተካከል እንዳለብን ተመልክተናል። እንዲሁም መደበኛ ጥገና እንዴት ቻርጅዎን በጥሩ ሁኔታ እንደሚይዝ አይተናል። ሁልጊዜ ደህንነትን ያስቀድሙ እና ሲያስፈልገው እርዳታ ከመጠየቅ አያመንቱ። እናመሰግናለን እና ከችግር ነፃ ይሁኑ።